ዋንጫ ታሪክ ትልቁ ጥያቄ ሊዮኔል ሜሲ ወይስ ክርስቲያን ሮናልዶ? ሁለቱም በአምስት አለም ዋንጫዎች ተጫውተዋል። ነገር ግን ቁጥሮች በዋንጫዎቹና በዋና ዋና ጨዋታዎቹ ላይ ያላቸው ተጽዕኖ ማን ይበልጣል የሚለውን ዛሬ በግልጽ መመዘኛዎች መዝነን እናያቸዋለን። በአምስት መለኪያዎች የአለም ዋንጫን ስታቲክስ ንጽጽር እንሰራለን። ሊዮኔል ሜሲ እና ክርስቲያን ሮናልዶ በአምስት አለም ዋንጫዎች ተጫውተዋል። ከ2006 እስከ 2022 ባለው ነው የሰራነው። የተጫወቱት ጨዋታዎች 26 ሜሲ ሲጫወት 22 ክርስቲያን ሮናልዶ ተጫውተዋል። ያስቆጠሩት ጎሎች 13 ሊዮኔል ሜሲ ሲያስቆጥር 8 ክርስቲያን ሮናልዶ አስቆጥሯል። አሲስት ያደረጓቸው ጎሎች ደግሞ 8 ሊዮኔል ሜሲ 2 ክርስቲያን ሮናልዶ አሲስት አድርጓል ጎል የሚሆኑ ጎሎች። አለም ዋንጫ አንድ ሊዮኔል ሜሲ ሲበላ በሩብ ፍጻሜ ደግሞ ክርስቲያኖ መድረስ ችሏል ማለት ነው። የውድድሩ ክለብ የውድድሩ ኮከብ ሁለት ጊዜ ሜሲ ማግኘት ችሏል በ2014 እና በ2022 ማለት ነው። ክርስቲያኑ ደግሞ ዜሮ ምንም ማግኘት አልቻለም። ሜሲን ስንመለከት በጥንካሬ በ2022ቱ የኳታር አለም ዋንጫ አርጀንቲና መርቶ ዋንጫ ማንሳት ችሏል። ሌላኛው ጥንካሬ ደግሞ ስንመለከት ከምድብ ጨዋታዎች ጀምሮ እስከ ዋንጫ ጨዋታ ድረስ ለፍጻሜ መድረስ መቻሉ አንድ ትልቅ ጥንካሬው ነው። ጎል ያስቆጠረ የመጀመሪያው ተጫዋች ነው ከመጀመሪያው ጨዋታ እስከ መጨረሻው ጨዋታ ድረስ ማለት ነው። ሮናልዶ በአምስት ተከታታይ የአለም ዋንጫዎች ላይ ጎል ያስቆጠረ በታሪክ ብቸኛው ተጫዋች ነው። ይህ የእሱን የረጅም ጊዜ የአቋም ወጥነት ያሳየናል። እና በጥሎ ማለፍ ላይ ደግሞ ስንመለከት ሜሲ በጥሎ ማለፍ ጨዋታዎች 5 ጎል ያስቆጠረ ሲሆን ሮናልዶ ግን በጥሎ ማለፍ ጨዋታ ላይ ያስቆጠረው ጎል የለም። ንጽጽራችን ይህንን ይመስል ነበር በሜሲ እና በሮናልዶ መሃል ያደረግነው ንጽጽር ይህንን ይመስል ነበር። እንደወደዳችሁት ተስፋ እናደርጋለን። ሀሳብ አስተያየታችሁን ማን እንደሚበልጥ በእናንተ በኩል ኮሜንት ላይ አሳውቁን። እና ደግሞ እንደማሳሰቢያ የዘንድሮ የአለም ዋንጫ ከዚህ ቁጥር